የሁሉም መናገሻዋ አዲስ አበባ በጎነት ስሟን ከተከለባት ዓመታት ተቆጥረዋል። ነዋሪዎቿም መስጠት አያጎልም፣ ጉልበትም ይበረታ ይሆን እንጂ ጊዜም ለባርኮት ያዘንብል የሚል ፍጹም ልባዊ ቀናነት እንደ ምንጭ ይፈሳቸው ይዟል። ተስፋን ሳይሆን የሚጨበጥ ልዕልናን ለአዲስ አበባ ለማጎናጸፍ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የጀመረው የበጎ ፈቃድ መርሃ ግብር ዛሬ ባህል እየሆነ መጥቷል። ለምሳሌ የመደመር መንገድ መጽሐፍ ተሽጦ ካስገኘው ገንዘብ ድሮ ትምህርት ቤት የሚሰራበትም ለአዲስ አበባ ከተማ ከ15 እስከ 20 ሚሊዮን አሎኬት አድርጌያለሁ። አንድ 20-30 ፋሚሊ ቤት ለመስራት አስተባብረ 10 ሰው 5 ሰው የድሃ ቤት አፍርስና ስራ በጀቱ አይበቃም። ለምነ ስራ እነሱ አሮጊቶች ዝም ብሎ የሚተኙ እንዳይመስል ማታ ማታ ዝናብ ሲቀርላቸው ስምህን ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እንደዚህ እያደረግን ሰውን ወደ ስራ እያስገባን እየለመነ ችግረኞች ነገር ይፈታ ከሆነ ያ ሲሰበሰብ የአዲስ አበባ ችግር ይተፈታል። ክብርት ከንቲባ አዳነች አቤቤ አዲስ አበባ ከተማን የበጎነት ተምሳሌት ማድረግ ያስቻለ ዘርፈ ብዙ ዕቅዶችን በማውጣት የብዙዎችን ሕይወት የቀየሩ ስራዎችን መተግበር ችለዋል። ስራዎቻችንን ስንሰራ ለሰው ትኩረት እንስጥ። ማንኛውም የምንሰራው ስራ ኢንቨስትመንት፣ ልዩ ልዩ ፕሮጀክቶች፣ ልማቶች ለሰው ነውና አጠገባችን ሰው ሲጎሳቆል፣ ሲራብ፣ መጠለያ አጥቶ ለሰው ክብር በማይመች ሁኔታ ውስጥ ሲኖር ዝም ብለን አንለፍ። የምንራበው እኛም ነን። ረሃቡ ይሰማል፣ ጉስቅልናው ይሰማል። የእኛ ገጽታ ነው፣ የእኛ ዜጎች ናቸው፣ የእኛ ወንድም እህት፣ አባት፣ የአገር ባለውለታዎች ናቸውና እባካችሁን እንመልከታቸው። ከሆኑ 10 ዓመታት በፊት እጃቸው ሙሉ የነበረና በቸርነታቸው የደግነት ጥግ የፍቅር ማሳያ ይባሉ የነበሩት እማማ ሽታይ ገብረ ሕይወት አሁን ላይ በዕድሜ ማምሻ በዚህ ውጣ ውረድ ውስጥ እንዲያልፉ ተገደዋል። እናቴ በፊት ያው ከአባቴ ጋራ በወጣትነት ጊዜያቸው ይነግዱ ነበር። ደርግ መሬታቸውን ወሰደ፣ ንብረታቸውን ወሰደ። አንድ የሚኖሩባት ክፍል ያው ጭቃ ቤት ነው ነበረች። አሁን ከችግር አንጻር የሚደረገው ነገር ጠፋ። አሁን በቃ እሷ ማልቀስ ጀመረች። እንዳለችው እናቴ አቅም እየደከመ ሲመጣ ያለው ነገር ሁሉ ከእጅ ላይ እየረገፈ እየጠፋ መጣ። በእውነት በዛን ጊዜ በነበራቸው ጊዜ እኔ እንኳን በደረስኩበት ሰዓት ብዙ ድሃዎች ይረዱ ነበረ። የድሃ ልጆች ያሳድጉ ነበረ፣ ያስተምሩ ነበረ። በእውነት በቤታቸው 7-8 የድሃ ልጅ ነው የሚያሳድጉት የነበረው እና ግን አልሆነም። ዛሬ እነሱም አድገናል ተምረናል ብሎ ዞር ብሎ አላያቸው፣ የት እንዳለንም አያውቁም። የእውነት ነው የምነግርህና ያችን የነበረቻቸውን ቤት ከችግር አንጻር ያው እዳም ነበረ የሰው የሚያበድር ምንም ተላለቅ ስትቸገር ያው እሷ ተናለች። ባዶ እጃቸው ቀሩ። ያው ወደ እኔ ሰብስቤ ያመጣኋቸው እዚህ ይሻላል በቃ ብሰራ ምንም ብልም ብሯዋጥ ምን ይሻላል ብዬ አሁን አባቴ በችግር ነው። እውነቴን ነው የምነግርህ እንጂ እንኳን አይቶ ቢያልፍ አይቆጭም። እዚህ መጥቶ እንኳን አይቶ ቢሞት ውስጤ ምንም ጸጸት አይኖርም። ግን አባቴ በዛ ችግር ውስጥ ሆኖ ነው ያለፈብኝ። ያችን የቤት ኪራይ ማይክፈል አዲስ አበባ ሰፊ ናት። የቆዳ ስፋቷን ያክል በተለያዩ ምክንያቶች የሰው ፊት ለማየት የተገደዱባት ብዙዎች ናቸው። ጋሻው በሪሁን ዛሬ ላይ ችግር ከህመም ጋር ተባብሰው አስጎንብሰዋቸው እንጂ ያኔ አገር አሉኝ ከምትላቸው ዳር ድንበር ጠባቂዎች አንዱ ነበሩ። ቀድሞ ሰራዊት ነው የነበርኩበት ክፍል በ83 እንደ ማንኛውም ሰራዊት አብሬ ተበተንኩ።
በቃ ወጣለሁ ገባለሁ ስራ ነው የሚለው እና የአካባቢውን ስለምቀር ማቀኝ ሰው የለም በስራ ምክንያት ማለት ነው። በስራ ያውቀኛው ወገን ስለምቀር ከዚያ መሀል እያለሁ ይህ በሽታ ተከሰተ። ወደኩኝ ወድቄም አይደለም ደስ ስራ እንደነበር ነው ዝም ብሎ የጣለኝ። አዲስ አበባ በርካቶች ኑሮን ለማሸነፍ የሚማስኑባት ነች። በተለያዩ አጋጣሚዎች ግን እድል ፊቷን ስታዞር ጠብ የሚል ይጠፋል። እንኳን ለቤተሰብ ይቅርና አንድ ራስን ለማሸነፍ ጉልበት ይዝላል። ውልደቷና እድገቷ እዚሁ አዲስ አበባ የሆነችው የልጆች እናቷ ኑሮን ለማሸነፍ እስከ ባህር ማዶ ድረስ የተሰደደች ናት። ህይወት ገብረመድህን እባላለሁ። እማር ነበር። ውጤት ጥሩ አልሆንልኝ ሲል ተሰደድኩ። መጀመሪያ ሰርቼ መጣሁ፣ አልተሳካልኝም። ተመለስኩ ተይዤ። በሁለተኛው ዙር በህገወጥ መልክ በሊቢያ አድርጌ ሄድኩ። እዛም ያው እድል አልቀናኝም፣ ለጉዳት ተዳርጌ መጣሁ። ወልጄ ስለነበር ልጆቼን ያው ግዴታ ማሳደግ ነበረብኝ እና ብዙ ነገሮች በስቃይ ውስጥ ነበር የማሳልፈው። የመጀመሪያ ልጅ አሁን ጠፍቶብኛል። ምክንያቱም እኔ ገመናችን ታወጣለች ከማለት አንጻር ነጥቀው ወስደውብኝ ይኸው እስካሁን አላገኘሁትም። አሁን 22 ዓመት ይሆነዋል አላገኘሁትም። በዛ ስቃይ ውስጥ እያለሁም ተሰደድኩ። እነዚህን 3 ልጆች ደግሞ አንድ ወንድ የሱ ታናሻልና እሱ ለማሳደግ ተሰደድኩ። አልተሳካልኝም። መጣሁ ወደ ሀገሬ በጉዳቱ ርቆሽ እንጀራ ከሆቴሎች ያወጣሉ። አድርቄ መግባቸዋለሁ። መስራት አልችልም። አባታቸው ይሰራ ነበረ። ጅጅጋ ላይ አደጋ ደረሰበት፣ ረብሻ የተነሳ ጊዜና ጭንቅላቱን ተመትቶ እኛን ሊገለን ሁሉ ነው የሚፈልገው፣ አይደለም ሊረዳን በአሁኑ ሰዓት ማለት ነው። አዲስ አበባ መጽሐፍ ነች። የእነማማ ሽታዬ ገብረ ሕይወት አስከፊ የሕይወት ታሪካቸው በዚህ መጽሐፍ ውስጥ ተሰድሮ መዘዝ ነው እንጂ በየገጿ ላይ ተመሳሳይ ታሪክ የተጻፈላቸው በርካቶች ሆነው እናገኛቸዋለን። እኔ በግል ሕይወቴ ብሄድ ማንም ሰው በሰፈር እንኳን የማያውቃት ምስኪን ቢያ ያው አካል ጉዳተኛ ነኝ እንደምታውኝ የትም ቦታ ተንቀሳቅሼ ማንም ሰው አያውቀኝም። ባለ ወዛደር ነው፣ እሱም መታወቂያ የለውም፣ ስራ ተቀጥሮ አይሰራም። ያገኛትን ተባሮ ነው። አሁን በኮሮና ሰዓት በተለይ ልዩ ህይወት ነበር። ስሜ አየሁ አብተው እባላለሁ። የበፊቱ ህይወት በጣም አስቸጋሪ ነው። ሲጀመር እኔ ከቫይረሱ ጋር ነው የምኖረው እና በዛ ምክንያት ብዙ ችግሮች ከፍዬ እንኳን ቤት ኪራይ ወጥቼ በማስተምርበት ሰዓት ነይ ውጪ ከፍዬ ኪራውን ነይ ውጪ የተባልኩበት ጊዜ ሁሉ ነበረ። ልጄን አዶፕሽን አሁን ካናዳ ነው የምትኖረው። በዚህ ምክንያት ሰጥቼ ማለት ነው። ቆርቆሮ በቆርቆሮ ነበር የነበርኩበት ቤት። ጣራውም ቆርቆሮ፣ ግርግዳውም ቆርቆሮ። አይጥ ዱላ ይዤ ነው። በዚህ ስትመጣ በዚህ እማታለሁ፣ በዚህ ስትመጣ እንዲህ ኮርኒሱን እመታለሁ። አልጋው ብሎኬት ላይ ተቀምጦ ጎርፎ ባልጋው ስር ሰንጥቆት ይሄዳል። በጣም አስቸጋሪ። እዛ ላይ ጎኔ ጋር ሽንት ቤት ነው ያለው። ከዚህ በሽታ ጋር ሆኖ ምን ያህል ህይወት እንደሚኖር ጥንካሬ ይወስነዋል። እጄን አልሰጠሁም እና እንደዛ በዛ ህይወት ላይ ነው የነበርኩት። በጣም ከባድ ነበር። በጣም እነሆ ፀሐይ ወጣች። የበጎች ሀብታም የሆነችው አዲስ አበባም ያኛውን ታሪክ በመቅደድ አዲስ ለበርካቶች የመሻገር ተስፋ የሚሆነውን ታሪክ የምትጽፍበት ጊዜ መጣ። ትባረክ አዳነች ትባረክ ያሉና ዕጣ ውሰዱ ተብሎ ተጠራን። አሁን ሄድን። ሲሄድ እንደናንተ ያሉ አሉ የሚጽፉን ነው የሚሉ እልል እያልኩ የቤት ችግሩ የኑሮ ሁኔታ ታየኝ። እልል እያልኩ እየጨፈርኩ ዕጣ የልወስድ እሷ ጋር ሄድኩኝ።
አቅፋ ያዘችኝ እንደዚህ አደርጋ እና ይዞት ምን አለች፣ እጣዬን አውጪ አለች። እጣዬን አወጣሁ። የአሁኑ መንግስት እንዲህ አንከብክቦ እንዲህ አይነት ቤት ሰርተው ሲሰጥ ይባረክ ይባረክ እየጮኩ ደስ ብሎኝ እየሮጥኩኝ ወደዛ ወደዚህ አዳነች አንቺ ዕጣ የሰጠሽኝ ይላሽ ግቢ ጥርሳራ ያደናቅፍሽ ሺሁኝ ለዘር ለማንዘርሽ ለምልምላቸው እንቅፋት አይንካሽ እያልኩ በደስታ እዚህ ይህንንም አስበው የሰጠን መንግስታችን ለተኛ ጋር የሚለፋው መንግስታችንን ምንም አይንካው ጠላቱ ተጫማው በታች ያል እያልኩ ብቻ ለዚህ ቤት ውስጥ እየለፈለፍኩኝ ያው እስካሁን እኖራለሁ። አሁንም አዳነች ውላ ትግባ። በሷ ብርታት ነው፣ በሷ መንገላታት ነው። የቤቷን ቡና ልጠጣ ላለች እንደ ሴት ቁጭ ልበል ሳትል እየዞረች እንዲህ አይነት አዳራሽ እየሰራች ያው ታድላለች። በሽተኛ የድሮ መንግስት እንኳን በሽተኛ ሊሰበስብ ጤነኛውንም ዞር ብሎ አይም። ውለው ይግቡልን። እየበረኩ ስነሳም ስቀመጥም እመርቃቸዋለሁ፣ ስበላም እመርቃቸዋለሁ። ይባረኩልን፣ ሺህ ይሁኑ። ከዚህ ወደ መቼ ዛሬ በእኔ ጊዜ እንዲህ ባልሰበሰብ ወደ ልመና እንጂ ሌላ ወዴት ይኬድ ነበረ? የሰው ልጅ በዋጋ የማይተምነውንና ውዱ የሆነውን ሀብቱን በብርሃንነት የገለጠበት በጎነት ያሳየበት ጊዜ አንድ ትውልድ ለሌላኛው እንዲያሻግረው የሚጠበቀው በጎ ስብዕና ነውና ይህ በአዲስ አበባ ሰማይ ስር የተገለጠ እንዲሁም የሚታይ ሆኖ በችግር ምክንያት ያጎነበሱትን ቀና በማድረግ ዛሬ ነው ሀገሬ ከፈለችኝ እያስባለም ነው። ይህንን ከፍተው ይህን እየሰጡ በእውነት ይህን የሰጡኝ ይለት ዓለምን ነው የሰጡኝ። እግዚአብሔር ሳስበው የናጀ ሳስበው እንዴት መሰለህ መቼም እግዚአብሔር ይስተውልኝ። ያገለገልኩት ቀርቶ ያላገለገልኩት መንግስት ቤት ሰጥቶኛል፣ እኖራለሁ። ደግሞ እዚህም ደግሞ እንዳይርበኝ ክሽር የሚባል ተቋቁሟል። ስፈልግ እጄ እበላለሁ፣ ካልፈለኩም እዚህ ይበላለሁ። ክብር ምስጋና ይድረሰው አለው። መድኃኒት አሁን ሕክምና መንግስት ኋላ የዚህም ሁላ ችግር አየና አካል ጉዳት የማንችል ሰዎች በነፃ እንትን ጤና መድን ማለት ነው። ጤና መድን በነፃ አወጣልኝ። አሁን ደረቴን ነፍቼ እኔ የትም ሲያመኝ የትም የመንግስት ሆስፒታል የመንግስት ጤና ጣቢያ ብቻ መሄድ ብቻ ነው የሚጠበቅብኝ። 5 ሳንቲም አላወጣም ለትራንስፖርት ካልሆነ። እኔ ስተኛ እግዚአብሔር ምስጋና ይድረስህ ፈጣሪ አምላኬ፣ ያላሰብኩትን ሰጠኸኝ። ደግሞም ገንዘባቸው ጉልበታቸውን አፈሰው ለሰሩትን ብቻ ደግሞ ላስተባበሩት እድሜ ጤና ይስጥልን። ያኔ ችግር በሀፍረት ጎዳና ስትመራቸው ሰው ለመመልከት እንኳን አቅም ያጡ አይኖች እንባን ሲያፈሱ ቆይተዋል። ዛሬ ደግሞ አዲሱ ቀናቸው ሆኖ ችግርን ያለቀሰው አይናቸው የደስታን ጎርፍ ያፈስ ይዟል። እግዚአብሔር የተመሰገነ ይሁን። እውነት ልንገርም ምን በላሽ ምን ለበሰሽ ሰው አይለኝም። ምክንያቱም ባልበላም በሙቀት ሰውነቴ አምሮብኝ ይወጣል። እውነት ፎቶዬን ብታይ የልጅነቴ ነው። ከዛም በኋላ የሆንኩትን አሁን ብታይ ሶስት አይነት መልክ ሰራው። አሁን ደግሞ የልጅነት መልክ እየተመለሰ ምክንያቱም በሞቀ ቤት እያደርኩ ስለሆነ እኛን እዚህ ተወላጅ ናቸው። በጣም ዝቅተኛ ኑሮ አይደለም ብቻ ከዛም በታች ነው። አንተ ሆቴል ቡሌ አውጥተህ እስከ መብላት እኔ ትንሿ ልጄ የቡሌ ስቴክኒ አንቋት ልትሞትብኝ የደረሰችበት ደረጃ ነበር። እኔ ሆስፒታል ነኝ አሞኝ ጀና አድነውልኛል። ዛሬ ከ3 ልጆች ጋር ሙቆኝ ተኝት ብዬ አድራለሁ።
ከብርዱ አንጻር ክሰልና ጭስ አያይዤ ተኝቼ ክሰል ጭስ አፍኖኝ ሁሉ ልሞትበት የደረስኩበት ጊዜ ነበረኝ ከብርዱ። ዛሬ ግን ብርድ ልብስ ማልለበስ ቤቱ በጣም ነው የሚሞቀው። የምር ብርድ ላይ ስትሆን በጣም ይርባል። ከምትለብሰው ቡትቶ ምኑን ለብሰው ሁሉ ይርባሃል። ዛሬ ግን አይርበኝም። እውነት ልንገርህ ሙቆኝ ነው የምተኛው። የምር ብናገር ብዙ ታሪክ አለ። እኔ ክብርት አዳነች አቤቤን ብቻ እኔ አፍ ይወዱኝ ብሎ ብዙ ይናገራል። እኔ ከልቤ ነው። ክርስቶስ ግን እውነት የሰማይ አባት የነኩት ሁሉ ይባረክላቸው፣ የረገጡት ይለምልም ነው የምለው። ሲፈረምልኝ ያው እንግዲህ አልሐምዱሊላህ ይሄን የመሰለ ቤት የምር የተመረቀለት 10 ሰው ነው የመጣው እኔ ጋር አብሮ ሊያስመረቁ። ወይዘሮ አዳነች አቤቤ ነው ተስፋጀን። በዚህ ጋር በ10 ሰዎች ተሰለፍን። ሁላችንም እያቀፈች እየሳመችን ሰጠችን። አሁንም ክብር ይስጥልን። የእውነት አምላክ እጃቸውን ይጠብቅ። አሁን 21 ዶሮ አለኝ። ይኸው በእነሱ እጅ የተሰጠኝ 0.5 ሳንቲም ያላወጣሁበት። ዶሮቼ እንደማሆኑ እንቁላል ጀምረዋል። ልጆቼ እንቁላል አያውቁም፣ ወተት አያውቁም። ተቤት ኪራይ የተረፈ ለእንጀራ ብቻ ነው። እኔ 1 ዓመት በኮሮና ጊዜ ያለ ዘይት በልቻለሁ። እንግዲህ እነን እንትን ማለት አያዳግትም። 1 ዓመት ያለ ዘይት ልጆችም አብረው እኔ ጋር ሽሮ በጥብጠው በልተዋል። አሁን ወተት አያውቁም፣ እንቁላል አያውቁም። ገና እየተለማመዱ ነው። ይሄን ያክል ነው እና አልሐምዱሊላህ ይሄን ይመስላል። እኔ ከምስጋና ውጪ ምንም ማረጋው ነገር የለኝም። ይሄን ይመስላል ታሪካችን። እድሜ ለአዳነች አቤቤ እድሜና ጤና። እኔ አንዳንዴ እንዲቀና ብያየውና ቤቱ ወይ አሁን ይሄ ቤት የኔ ነው። ምክንያቱም ያን አይጥ በዱላ መመታውን ነው ማስበው። ያንን ቤት አይና ይሄንን ወይ ይሄንን አይገባ። እግዚአብሔር ይመስገን አሁን ብርሃን፣ ቀኑም ፀሐይ ነው፣ ሌሊቱም ፀሐይ ነው። ማዕድ ማጋራት ቤታችን ነው የሚመጣው። ዶሮ፣ ሽንኩርቱ፣ ዱቄቱ፣ ዘይቱን ተሸክሞ ማን ነው ይሄን የሚያደርግልን? የትኛው መንግስት ነው እንዲህ የሚያደርግልን? እኔ አሁን እንደገና በፈጠር እድሜ እንደገና ቢጨፈለቅልኝ ደስታውን አልችለውም። ምክንያቱም ይሄን ቤት አይቼ መውጣት አልፈልግም። አዲስ አበባ ከውልደቷ ያነሳ የተጠራቀሙባትን ችግሮች በአርቆ አሳቢነት እየፈታ የሚገኘው የከተማ አስተዳደሩ በጎችን አስተባብሮ ከተፍ ብሏል። እንደ ሰማይ ኮከብና እንደ ምድር አሸዋ የበዛው በጎነት መንደርን አምጥ ወልዷልና መቆዘም መቆራመት ልካችን አይደለህምና ደህና ሰንብት ተብሏል። ከሁሉ በላይ መንግስት በራሱ በጀት ብቻ በሚሰበስበው ታክስ ብቻ ሰፊውን የህዝብ ፍላጎት ሊያሟላ አይችልም። መተባበር ያስፈልጋል፣ አብሮ መስራት። ከሁሉ በላይ ትብብራችን ልምድ እየሆነ ባህል እየሆነ የመጣው የበጎ ፈቃደኝነት አገልግሎት እንዲሁም ደግሞ ባለሀብቶቻችን ማህበራዊ ኃላፊነታቸውን አውቀው አምነውበት ደስ ብሏቸው ሲወጡ እያየን ነው። ይሄ ሁሉ አንድ ላይ ተደማምሮ ትልቅ ውጤት በህዝባችን የኑሮ ጫናን በመቀነስና እንግልቱን በመቀነስ በኩል ትልቅ ሚና እየተጫወተ ነው። ይህ በአዲስ አበባ የሚታየው የበጎነት መንደር እንደ ሀገር መገንባት የሚጠበቀው እሴት ተምሳሌት ሆኗል። አዲስ አበባ ከተማ አስተዳደር ለምትገኙ የሊዝ ባለይዞታዎች በሙሉ የአዲስ አበባ ከተማ አስተዳደር በተለያዩ ጊዜያት